ሰላምና ጤና በያላችሁበት ይድረስልን። በመላው ዓለም የምትገኙ ቤተሰቦቻችን በክፍል 2 የዙምራ ታሪክ ላይ ዙምራ ኑሩ እብድ ተብሎና ሐሳቡን የሚቀበለው አጥቶ ባልጠናው ለጋ ሰውነቱ በ13 ዓመት ዕድሜው ከቤተሰቦቹ ተለይቶ ለ5 ዓመታት ጎጃም፣ ወሎ፣ ጎንደር እየተዘዋወረ ሐሳቡን የሚጋራው ለማግኘት መከራዎችን እንዳየና ወይ የሚሰማኝ ወይ ደግሞ የሚጠይቀኝ በማለት የተንከራተተበትን አንዱንም ሳያገኝ በ18 ዓመቱ ወደ ቤተሰቦቹ እንደተመለሰ ነግረናችሁ በክረምት ወቅት እርሻ በማረስ ደካሞቹን እየረዳ በበጋ ወቅት ደግሞ የሐሳቡን ተጋሪ እየፈለገ እንደቆየና በአንደኛው ዓመት ላይ በፎገራ ወረዳ ዙሪያ በገበሬዎች ዘንድ ሐሳቡን የሚያደምጠው እንዳገኘ ከዚያም እነርሱ ጋር ሄዶ እንደተቀመጠ ነግረናችሁ ነበር። ከዚያስ ምን ክስተቶች ተፈጥረው ይሆን? ክፍል 3 ለዚህ ጥያቄ መልሳለሁ። አብራችሁን ቆዩ። የአውራምባ ማህበረሰብ መስራች የክብር ዶክተር ዙምራ ኑሩ ማህበረሰቡ እንዴት እንደተመሰረተ ሲገልጽ የአንድ ፈጣሪ ትእዛዝ ነው ብሎ ይጀምራል። ይህንን ያለውም ከመነሻው ጀምሮ ያሳለፈው ውጣ ውረድ በሱ ብቻ የሚታለፍ ባለመሆኑና ሳይታጠፍ እዚህ በመድረሱ የፈጣሪ እጅ አለበት ብሎ ስለሚያምንም ነው። ዙምራ ኑሩ ፎገራ ወረዳ ውዶ ጊብራ ኢየሱስ አካባቢ ተቀምጦ የአውራምባን ማህበረሰብ መሰረተ። ለማህበረሰቡ አባላት ለማቅረብ የመጀመሪያ መነሻ መሰረታዊ ሐሳቡ የሆነው ከእናቱና ከአባቱ ያየውን የሴቶች እኩልነት ማጣት ነበር። ሴት በሴትነቷ እናት ናት፣ ወንድ በወንድነቱ አባት ነው፣ እኩል ናቸው። ነገር ግን ሴቷ እንደ ሞግዚት ወንዱ እንዳዛዥ የሆነበት ምክንያት ምንድነው? ቢፈልግ የሚሰድባት፣ ቢፈልግ የሚረግማት፣ ቢፈልግ የሚደበድባት፣ ቢፈልግ ውጭልኝ ብሎ አስወጥቶ ደጃፍ የሚዘጋባት እናት የሆነችው በምንድነው? በጉልበት ነው። በጉልበት ከሆነ ትርፍ ጉልበታችንን ለሥራ እናውለው። እናት እናት ናት፣ አባት አባት ነው፣ እኩል ናቸው። እናት በሌለችበትም አባት የለም፣ አባት በሌለበትም እናት የለችም፣ እኩል ናቸው። ሚስቶቻችን ስንል ባዕድ መስለውን ከሆነ እናቶቻችን እንበላቸው የሚለውን ሐሳብ አቀረበ። በመቀጠል ያነሳው ጉዳይ ጠብስከና ካቴው ከምድረ ገጽ መወገድ አለበት፣ ሰላምን ዘርግተን ገነትን ፈጥረን መሄድ አለብን የሚል ነበር። እዚህ ጋር የመስራቾቹ ጥያቄ ጠብ እንዴት ይቀራል ትላለህ የሚል ነበር። ዙምራ ኑሩም ጠብ ስር የለውም፣ ጠብን የምንስለው እኛ ነን፣ ጠብን ከመሳል ይልቅ ፍቅርን እየሳልን ብንሄድ ጠብ ካለበት ይጠፋል። የሚያጣሉን ሁለት አረፍተ ነገሮች ናቸው። እነዚያን ካወቅናቸውና ካስወገድናቸው ጸብ አይኖርም። መጥፎ አነጋገርና መጥፎ አሰራር ናቸው። መጥፎ ቢናገሩን እንደማንወድ፣ በራሳችን ላይ መጥፎ ቢሰሩብንም እንደማንወድ፣ በራሳችን ላይ ሊደረግብን ሊባልብን የማይገባን ነገር ከሰው ልጆች ላይ ማስወገድ፣ ያን ጊዜ ጠብ የለም በማለት መለሰላቸው። የመስራች አባላት ቀጠሉና እሺ ጠብስ በተናገርከው መልኩ ተወገደ፣ ሰላምስ እንዴት ይመጣል ትላለህ በማለት ጥያቄያቸውን አቀረቡ። ዙምራ ይቀጥልናም ሰላም የሚመጣው ሁሉም የሰው ልጆች ነጭ ጥቁር ሳንል ሰው በሰውነቱ ሁሉም ወንድም ሁሉም እህት ሆነን ከዚያ መካከል ችግር የደረሰበት ሰው ቢኖር
ሁላችንም እጃችንን አንስተን የዚያን ሰው ችግር ማስወገድ ነው። ችግሩን ስናስወግድለት ደስ ይለዋል። ገንዘባችን የወገናችን ደስታ ነው፣ ደስታውን መካፈል። ከዚያ ተሳስበን ተዛዝነን ከሄድን በውስጡ ያለው ደስታ ነው። ደስታን ፈጠርን ማለት ሰላምን ፈጠርን ማለት ነው። ሰላምን ፈጠርን ማለት ደግሞ ያን የምንፈልገውን ገነት ፈጠርን ማለት ነው። ገነትን የምንፈጥረው እዚህ ሳለን በሰው ልጆች ላይ በምንሰራው ጥሩ ስራችን ነው። እዚያ ከሄድን በኋላ አይበስልም። ጠብን ማስወገድ፣ ሰላምን መፍጠር ከሰማይ እንዲወርድልን አንጠብቅ፣ እዚሁ እኛ የምንፈጥረው ነው በማለት ሐሳቡን ለማድመጥ ለተሰባሰቡት አጋሮቹ ሐሳቡን በዝርዝር አስረዳቸው። የዙምራን ሐሳብ በጥሞና ያደምጡ የነበሩት አጋሮቹም በሐሳቡ ተስማምተውና ተማምነውበት ጉዞአቸውን ጀመሩ። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን በክፍል 4 በሌላ ታሪክ እንጠብቃችኋለን። እስከምንገናኝ መልካሙን ሁሉ ተመኘን።